ጀምረን የምናቆምበትን ዋነኛው ምክንያት ለመረዳት የአእምሮአችንን አሰራር ማወቅ አለብን። አእምሮአችን ብዙውን ጊዜ በተለይ ሰብኮንሺየስ የሚባል ድብቅ የአእምሮ ክፍል አለ። ደጋግመን የምናደርጋቸው ነገሮች የሚቆጣጠረው እሱ ነው። አሁን ለምሳሌ የመጀመሪያ ቀን መኪና ስትነዳ አይተህ ከሆነ እንዲያርጌ ከዛ ሳብ አድርጌ ምናምን ብለህ ነው አስበህበት ነው ኮንሺየስ ሆነ። አሁን ስትነዳ አይታወቅህም። ዝም ብለህ ሌላ ዓለም ውስጥ ነህ። ብዙ ነገር እያሰብክ አንተ ያዳመጥኩ ነው የነዳው። አየህ ብዙ ነገር ስትሰራ ሌላውን ተው። ለምሳሌ ፊትን ስታጠብ ጠዋት አሁን እንደዚህ ትላለህ አትልም እኮ ዝም ብለህ ነው ጥርስን ስትፍቅ ቆይ ከፍ አትል። ለምንድን ነው? አንድ አይምሮ ለምዶታል፣ ደጋግሞ አድርጎታል። አሁን ምን ማለት መሰለህ ራት በልተህ ማታ ጧት ማትነሳበት ወይም ለሊት ተነስታ ማጽፍበት ምክንያት አይምሮ ደጋግሞ ያደረከው ነገር ለምዶታል። ምንድነው? እሸቱ ማታ ራት በላ ማለት ማስተኛት አለብኝ ነው። ስለዚህ ሁሌ ልክ ልትተኛ ራት ብላ እንጂ ይላል ውስጣዊ ድምጽ አለ። አየህ አንተ እኮ መጻፍ ትፈልጋለህ። ባይዘው አሁን ይሄን የሚከታተል ሰው ስፖርት መስራት እንዳለበት እኮ ያውቃል። ገንዘብ መቆጠብ እንዳለበት ያውቃል። አሁን አንተ ኮሜዲው መጻፍ እንዳለበት ታውቃለህ፣ አታደርገውም። ለምን? አይምሮ አለመደው። ፕሮግራም መደረግ አለበት። አይምሮ ፕሮግራም ስታደርገው አንተ ያዘዝከውን ማድረግ ይጀምራል። ከአይምሮ በላይ መሆን አለበት። አይ ውስጥ ትንሽዬ እሸቱ አለ፣ ትንሽዬ ልጅ አለ። ኧረ እኔ ግብዳ ነው በጣም ትልቅ ሰው ነው እና ተው የሚልህ የሚያስቆምህ እሱ ነው። ልትጽፍ መነሳት ፈልጋ እንዴ ነው ተኛ እንጂ ብርድ አይደል እንዴ እየዘነበ እኮ ነው ተኛ እንጂ ይላል። ተው መነሳት ፈልጋ የሆነ ነገር እንዴ አሁን ብትበላ ምን አለ ሺህ ዓመታት ኑር ለምንድን ነው ገንዘቡ የምትቆጠው ይልሃል ውስጥ ያለ ድምጽ። ስለዚህ መጀመሪያ ውስጥ ያለ ድምጽ የምታፍነው መጀመሪያ የምታደርገው ምንድነው? ለራስህ ደጋግመህ መንገር አለብህ። ምን ብለህ? እየጻፍኩ ነው። ውሸት ንገረው። በዚህ ውሸት ሲደጋገም እውነት ይሆናል። ለራስህ ውሸት ንገረው። ምን ብለህ? እየጻፍኩ ነው፣ የሚገርም ቴምፖ ላይ ነኝ፣ በቃ የሚገርም እየጻፍኩ ነው በላ። አንተ መጀመሪያ ለራስህ ደጋግመህ ንገረው። የዛ ቀን ሁሌ ጠዋትም ማታ አስበው። ልክ ያ ሐሳብ ሲመጣል እየጻፍኩ እኮ ነው እንዴት ይገርማል ምናምን በላ። አንተ ካማረርክ አይምሮህ የሚያውቀው ማማረርህን ነው። ስለዚህ ለምን ትጽፋለህ? ደጋግመህ የነገርከውና አሁን እየጻፍኩ ነው ምናምን በለው። ከቻልክ ጻፍ። ጠዋት ላይ ስትነሳ ከእንቅልፍ ስትነሳ በተለይ አይምሮ ፕሮግራም የሚደረገው ጠዋት ላይ ልክ ከእንቅልፋችን ስንነቃ አልፋ ስቴት የሚባል ስቴት አለ። ማታም ልንተኛ ስንል ያለች ስቴት አለች። ያ ስቴት ላይ የፈለግነው ነገር አይምሮአችን ማዘዝ እንችላለን። ስለዚህ እኔ በየቀኑ የኮሜዲ ስራዬን እየጻፍኩ ነው በል። ከእንቅልፍ እንደተነሳ ማታም ልትተኛ ስትል በየቀኑ የኮሜዲ ስራዬን እየጻፍኩ ነው በል። ለራስህ ደጋግመህ ንገረው እየጻፍክ እንደሆነ። መጨረሻ ላይ ለምን መሰለህ እየጻፍክ ላይሆን እኮ ይችላል። አንተ የውሸት ነው የምትጽፈው። መጨረሻ ላይ ግን አይምሮ ደጋግመህ ስትነግረው ምን ይላል መሰለህ? አንተ እየጻፍኩ ነው ስትል አልነበር እንዴ? ተነስ እንጂ ይላል። አይምሮ አሰራራችን እንደዚህ ነው የሚሰራው ይላል። የሚገርም ለምሳሌ ልጅ እያለ ቤተሰብ ደጋግሞ የነገረህን ነገር አይምሮ ይመዘግብና ያስታውሳል። ለምሳሌ አትችልም፣ አርፈህ ተቀመጥ፣ አንተ ዝም በል ምናምን የተባለ ልጅ ሲያድግ ሊያወራ ይፈልጋል። ግን ቤተሰብ እኮ አትችልም ብሎኛል የሚል ነገር ስላለ አይምሮ ጸጥ ይላል። ይኸውልህ ምን መሰለህ አሉታዊ አመለካከት ያለው ቤተሰብ ልጅና አዎንታዊ አመለካከት ይሄ ፖዚቲቭ የሚያስብ ቤተሰብ እና ኔጌቲቭ የሚያስብ አንድ በጣም የሚገርም ልዩነት አላቸው ልጃቸው ውስጥ የሚፈጥሩት ማለት ነው። የአእምሮ የተገነባበት መንገድ እኮ ለምሳሌ የሀብታም ልጅ ለአባቱ እኔ ትንሽዬ መኪና መጮቻ ብትገዛልኝ ብሎ ይጠይቋል። የሀብታም ልጅ አባት ምን ችግር አለ ይሄ ልጅ ይገዛልሃል ይለዋል። ወይ እጁ ላይ ብር ከሌለ ለደሞዝ ይገዛልሃል ይለዋል። ወይ ደግሞ ጎበዝ ተማሪ ከሆንክ ይገዛልሃል ይለዋል። ሌላም ነገር ይጠይቃል፣ ጫማ ይጠይቃል። አባት ግን ወይ ይገዛልሃል ይለዋል፣ ወይ ወሩ መጨረሻ ይለዋል፣ ወይ ጎበዝ ተማሪ ስትሆን ይለዋል። ይሄ ልጅ ምን ያስባል መሰለህ? ገንዘብ በጣም ቀላል ነገር ነው፣ በቀላሉ የሚገኝ ነገር ነው፣ የጠየቁትን አገኛለሁ ይላል። ነገ ሲያድግ ይሞክራል፣ ገንዘብ ያወጣል፣ ቢዝነስ ይሞክራል ምናምን። ካተረፈው ያተርፋል፣ ካላተረፈው ይከስራል። የሆነ ሰዓት ግን አልፎለታል፣ ተሳክቶል። ለምን ሞክሯል? አይፈራም። ገንዘብም ቀላል ነው ደጅ የሚገባው ይላል ያ ማይንድ ሴት። አንተ እሱን ታይና ሲለወጥ ድሮስ የሀብታም ልጅ በቃ እኮ አንዴ ይለፍልህ እንጂ ዘር ማንዘር ያልፈልት አይደለም። ልጁ ፕሮግራም የተደረገ ነገር አለ ያ ጭንቅላት ውስጥ። የድሃውስ ልጅ አባዬ የመኪና መጮቻ ግዛልኝ ሲል አባት አንተ ትቀልዳለህ? እንደዚህ ከመሬት ለቃቅሜ የማመጣው መሰለህ ብሩ እንደ ቅጠል እንደሚሸመጠጥ መሰለህ? አንተን እህቶችን ለማብላት እምለፋው ለፋት የጎረቤት ልጅ እያየ ትመኛለህ ይባላል። አባት እኮ መከልከል ቢፈልግ በሌላ መንገድ መከልከል ይችላል፣ አቅም ባይኖረው። ጎበዙን እንጂ አንተ ወሩ መጨረሻ ላይ ይገዛላል ሊል እኮ ይችላል። ግን ምን ይለዋል? ገንዘብ ከባድ እንደሆነ ይነግረዋል። ኧረ የማይሆን ነገር። ልጅ ምን ያስባል? ገንዘብ ማለት በጣም ትልቅ ነገር። ስለዚህ ምን ያስባል? ነገ ቶሎ ተመርቄ ተቀጥሬ የሆነች ነገር ብሰራ በቃ ይላል። ቢዝነስ ሐሳብ ቢኖረው አይሞክርም፣ ህይወቱን አይቀይርም። ለምን? ገንዘብ ማለት ለሱ ከፎቅ መፈጥፈጥ መክሰር ማለት። እረ በከስርስ ይላል። እረ አንድ ቃይጣል ወይኔ ብሎ ሐዘን ውስጥ ነው ያ ሰውዬ። ቢያልፍላትስ ይሳካለታል እኮ ግን አይምሮው ተው ይለዋል። አሁን ለምሳሌ ይሄ ስልካችን ዋናው ትልቁ ጥቅሙ ምንድነው? ቀፎነቱ አይደለም አይደል? ስልክ ላይ ቴሌግራም ከሌለ፣ ዩቲዩብ ከሌለ፣ ቲክቶክ ከሌለ፣ መደወያ ከሌለ አይሰራም። ቀፎ ነው፣ አፕሊኬሽኑ ነው ዋናው። አይምሮ ውስጥ አፕሊኬሽኖች አሉ፣ አሪፍ አፕሊኬሽኖች አሉ፣ መጥፎ አፕሊኬሽኖች አሉ። ስልክ ላይ ቫይረስ ቢገባ እንደምታረቀው አንቲቫይረስ ትጭናለህ።
አየ ቫይረስ አለ አሁን የሚያስተኛ ሰበበኛ ይቅርበተኛ ማለት ያን ቫይረስ የምታጠፈው በአንቲ ቫይረስ ምን ፖዚቲቭ በመንገር የሚገርም ነው። ሞክረዋል። ያ ማድረግ አለብህ። መሞከር ሳይሆን ሞክረዋለሁ ካልተሳካ ቆማለሁ ማለት ነው። አደርገዋለሁ። አደርገዋለሁ። ለምንድን ነው ግን ዛሬ እዚህ ያመጣኸኝ? እዚህ ያመጣው ይኸውልህ መጀመሪያ እያቻኩልክ ያመጣው እቺ ፀሐይ ሳትገባ እንድታያት ነበር። ከመግባቷ በፊት እንዴት እንደምታምር ሐሳቡ የለህም። አንተ ግን አመለጠ። እቺን ፀሐይ ችግር የለውም ነገ ልትደግማት ትችላለህ። ብዙ ትልልቅ ሰዎችን ሳወራ በተለይ ሽማግሌዎች ምናምን ትልቅ ሴቶች ሳወራ ምን ይላሉ መሰለህ? እኔ ካደረኩት ይልቅ ያላደረኩት ነው የሚቆጭ በህይወቴ ውስጥ እንዲህ ባደርግ ኖሮ ይሉሃል። ስለዚህ በህይወት ውስጥ ይሄን የሚከታተል ሰው በሙሉ ህይወት ካመለጠህ አመለጠ።